ሰላም ቅዱሳን እንዴት ናችሁ? ዛሬ በፊታችሁ የመጣሁት የትኛውንም የዘር ማንዘር መርገም ከህይወታችሁ መስበር የምትችሉበትን መንፈሳዊ ሚስጥርና መንፈሳዊ አቅም ላካፍላችሁ በጌታ በኢየሱስ በፊታችሁ መጥቻለሁ። ይህንን ሚስጥር ከሰማችሁ በኋላ ይህንን ሚስጥር ከተካፈላችሁ በኋላ የትኛውም አይነት የቤተሰብ መርገም የትኛውም አይነት የዘር ማንዘር መርገም በእናንተ ህይወት ላይ መሰልጠን አይችልም። በእናንተ ህይወት ላይ መንቀሳቀስ አይችልም። ኢየሱስ ክርስቶስ ጌታ ነው። አሁን በዚህ ማለዳ አምናችሁ ከኔ ጋር የምትጸልዩ ከሆነ መንፈስ ቅዱስ ከየትኛውም አይነት እርግማን ነፃ ያወጣችኋል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱ ስለ እኛ እርግማን ሆኖ በመስቀል ላይ ተሰቀለ። ምክንያቱም መጽሐፍ ቅዱስ ሲናገር በመስቀል ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ እርሱ ስለ እኛ እርግማን ሆኖ በመስቀል ላይ ተሰቀለ። ኢየሱስ ጌታ ነው። የመጀመሪያው እርግማንን ከህይወታችን የወሰደው እርግማንን ከህይወታችን ያስወገደው መስቀል ላይ ጌታ ኢየሱስ ነው። ይሄ ትልቁና ዋነኛው የመጀመሪያው እምነታችሁ ወይም ደግሞ መሰረታችሁ ሊሆን የሚገባው ነገር ከየትኛውም አይነት ፋሚሊ ልትመጡ ትችላላችሁ። ከየትኛውም አይነት ልምምድ ካለው ቤተሰብ ወደ ክርስትና ልትመጡ ትችላላችሁ። ነገር ግን እግዚአብሔር በክርስቶስ መስቀል ላይ እርግማንን እንዳሸነፈ ማመን አለባችሁ። እርግማን በመስቀል ላይ እንደተሸነፈ እግዚአብሔር በክርስቶስ እርግማንን፣ ምክንያቱም እርሱ እርግማን የለበትም፣ ነገር ግን በእንጨት ላይ የሚሰቀል የተረገመ ነው እንደሚል እርሱ ስለ እኛ እርግማን ሆኖ በእንጨት ላይ ተሰቀለ። ይህንን ልታምኑ ይገባል። ይህንን ካመናችሁበት ጊዜ ጀምሮ ሰይጣን እናንተን መፍራት፣ እናንተን በእርግማን ወደሚሆን ወደ እርሱ እቅድና ሀሳብ ማስገባት እጅግ ይከብደዋል። ይሄ ሚስጥር አንደርስታንድ ካረጋችሁ፣ ይህን ሚስጥር ከበራላችሁ ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሁን ሁላችሁም ከኔ ጋር ይህንን አዋጅ አንድ ላይ አውጁ። ኢየሱስ እርሱ ስለ እኔ እርግማን ሆኖ በመስቀል ላይ ተሰቅሎልኛል። ኢየሱስ እርሱ እርግማን ሆኖ በመስቀል ላይ ተሰቅሎልኛል። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አብርሃም በእምነት አባታችን ነው ካለ በኋላ እግዚአብሔር እኛን ሊባርከን ሲፈልግ በእምነት በኩል የአብርሃም ልጆች አድርጎናል። የአብርሃም በረከት ወይም ደግሞ እግዚአብሔር አብርሃምን የባረከው በረከት እኛ ጋር የሚመጣው በእምነት ነው። እንደ እስራኤላዊ ወይ ደግሞ እንደ አይሁዳዊ በዘር ሳይሆን በእምነት ነው የአብርሃም በረከት ወደኛ የተላለፈው። ኢየሱስ ጌታ ነው። እግዚአብሔር ትልቁን በረከት አብርሃምን ሲባርከው አሰፋለሁ፣ እባርካለሁ፣ ልጅን እሰጥሃለሁ፣ ታላቅ አድርጋለሁ ሲለው እስራኤላውያን ወይም ደግሞ ከአብርሃም የወጣው ይስሐቅ ይህንን በረከት ተካፍሏል። የይስሐቅ ልጆች በስጋ ዘር ይህንን በረከት ተካፍሏል። እኛ ግን አሕዛብ የነበርን መጽሐፍ ቅዱስ ሲናገር በእምነት የአብርሃም ልጆች ነን ይላል። በእምነት የአብርሃም በረከት ለእኛ አሁን ይቆጠርናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። የትኛውም በዘር የተካፈላችሁት በመወለድ ከስጋና ከደም የተካፈላችሁት እርግማን ደግሞ በጌታ በኢየሱስ ክርስቶስ ስም ኢየሱስ በመስቀል ላይ በሰራው ስራ ኢየሱስ የኛ የስጋ ዘር ላይሆን ይችላል። የስጋ በደምና በስጋ የተካፈልነው ማንነታችን ላይሆን ይችላል እንደ አብርሃም ማለት ነው። ነገር ግን በስጋና በደም ደግሞ የተካፈልናቸው እናት አባቶቻችን አያቶቻችን ላይ ያለ የትኛውም አይነት የዘር ማንዘር እርግማን እምነት በሚባል መሳሪያ ኢየሱስ በመስቀል ላይ እርግማኔን ወስዶታል በሚል የእምነት መሳሪያ በጌታ በኢየሱስ ክርስቶስ ስም የትኛውም እርግማን ከህይወታችሁ ላይ እንዲሰበር ጸልያለሁ። ከዚች ደቂቃና ሰዓት ጀምሮ በናዝሬቱ በኢየሱስ ክርስቶስ ስም ህይወታችሁን የያዘ መሄድ እንዳለባችሁ እንዳትሄዱ፣ መጓዝ እንዳለባችሁ እንዳትጓዙ፣ መለወጥ እንዳለባችሁ እንዳትለወጡ፣ ለብዙዎች እረፍት፣ ለብዙዎች መትረፍ፣ ለብዙዎች ነፃ መውጣት ምክንያት እንዳትሆኑ የከለከለ የትኛውም በፊታችሁ እንደ ግድግዳ ቆሞ ያለ እርግማን በጌታ በኢየሱስ ስም አሁን እንዲነሳ ጸልያለሁ። በናዝሬቱ በኢየሱስ ስም እንዲነሳ ጸልያለሁ። እርግማን ከእኔ ላይ ተነሳ በሉ። እርግማን አይዘኝም። እርግማን በረከቴን አይዝም፣ ትዳሬን አይዝም፣ ጤንነቴን አይዝም፣
አይምሮዬን አይዝም፣ ሰላሜን አይዝም እያላችሁ ጸልዩ። እርግማን እኔን ሊይዘኝ አይችልም፣ ምክንያቱም ኢየሱስ መስቀል ላይ ስለ እኔ ተረግሟል። ይሄ ነው እምነታችሁ፣ የምትነሱበት መሰረታችሁ ይሄ ነው። ኢየሱስ መስቀል ላይ እርግማኔን ወስዶታል። ኢየሱስ መስቀል ላይ እርግማኔን ወስዶታል። የትኛውም አይነት የዘር ማንዘር እርግማን በጌታ በኢየሱስ ክርስቶስ ስም በእናንተ ህይወት ላይ እንዳይሰራ ጸልያለሁ። በእናንተ ህይወት ላይ እንዳይሰራ እጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የትኛውም አይነት የዘር ማንዘር መንፈስ፣ የትኛውም አይነት የዘር ማንዘር እርግማን ካዳቫሃስ ለከተኬቫሃሱ ታካፓራዲያኮቫ ካቬርና ይዳለ ካብራሃሽ ታካቫዲጋ ባሃሽ ለደከቬሪያና ማንድሬ ፓላቬርታ ይዳለ ካብራሃሱ ብራኪድ ሊጋ ባሃሽ ለደከቬሪያና ማንዴ ራቬዴሌ ፕሬዴሌ ቬዲጋ ባራካ ቪዲጋ ባሃሽ ማላካቫሃሱዳ። ከዚህ ደቂቃና ሰዓት ጀምሮ በእርግማን ምክንያት በእናንተ ህይወት ላይ የተያዘ የተዘጋ የቆመ ነገር መከፈት እንዲጀምር በኢየሱስ ስም ጸልያለሁ። መለቀቅ እንዲጀምር በኢየሱስ ስም ጸልያለሁ። መለቀቅ እንዲጀምር በኢየሱስ ስም ጸልያለሁ። የተዘጉ ደጆች ሁሉ አሁን ከዚህ ሰዓት ጀምሮ እንዲከፈቱላችሁ ጸልያለሁ። በናዝሬቱ በኢየሱስ ክርስቶስ ስም ይከፈትላችሁ። በጌታ በኢየሱስ ክርስቶስ ስም ይከፈትላችሁ። በጌታ በኢየሱስ ስም ይከፈትላችሁ። ካቫይዴ ዴሌኬቫሃሱ ታካፓራዲጋ ባሃሽ አሁን ከኔ ጋር ጸልዩ። ይከፈት እያላችሁ የትኛውም እርግማን እኔን አይዘኝም። እግዚአብሔር አምላኬ ይረዳኛል። እግዚአብሔር አምላኬ ከኔ ጋር ነው። እምነታችሁን በክርስቶስ ላይ አድርጉ። እምነታችሁ ኢየሱስ መስቀል ላይ እርግማኔን ወስዶታል፣ እርሱ ላይ አድርጉና በእምነት ጸልዩ። ዛባካያ ዛባባባሪያን ደለገደገ ብራካታይዴ ፓልቫዲያ ሎራባሻታ ካፓራዲጋ ባሃሽ አሊያኮ ቬሪያና ማንድሬ ራቬደሌ ፕሬደሌ ቬዲጋ ባራካቫዲጋ ባሃሽ። አትያዙም በኢየሱስ ከዚህ በኋላ አትያዙም። ክፉ ከመንገዳችሁ ላይ ተወገደ። በናዝሬቱ በኢየሱስ ስም ተወገደ። በጌታ በኢየሱስ ስም ተወገደ። የቆመ ነገር መቀጠል ጀመረ። እንደገና መነሳት ሆነ። እንደገና በክብር መገለጥ ሆነ። እርግማን በጌታ በኢየሱስ ስም ተሰበረ። በጌታ በኢየሱስ ስም ተሰበረ። በጌታ በኢየሱስ ስም ተሰበረ። በጌታ በኢየሱስ ስም ተሰበረ። ካቫይ ፔራሃኖ ሻዲያ ላቫኖ ሳታ ካባይዴ ፓልቨርታይ ዳለ ካብራሃታ ካባባያ ላዲቬሪያ ናማንድሬ ራቬደሌ ፕሬደሌ ቬዲጋ ባባባካይዴ ባሪያኖንድሮ ሶቨርናይ ዳለ ካብራሃ ሱዳ። እግዚአብሔር ሆይ እርግማኔን ይሰብር እያላችሁ ጸልዩ። የዘር ማንዘር እርግማን በእኔ ህይወት ላይ ከዚህ በኋላ ድል ፈንታ የለውም። ከዚህ በፊት እንደሆንኩት ከዚህ በኋላ አልሆንም። ከዚህ በፊት እንደቆምኩት ከዚህ በኋላ አልቆምም። ከዚህ በፊት እንደተዘጋብኝ ከዚህ በኋላ አይዘጋም። ከዚህ በፊት ነገሮቼ እንደተበላሸ፣ ትዳሬ እንደተበላሸ፣ ህይወቴ እንደተበላሸ፣ ፋይናንሴ እንደተበላሸ ከዚህ በኋላ አይበላሽም። ምክንያቱም እርግማኔን ኢየሱስ መስቀል ላይ ወስዶታል። በዚህ እምነት ጸልዩ። ካቫይዴ ላዳ ካቫሃሶ ታካፓራዶሽ ላዲቬሪያና ማንድሮ ሜሌኮቬሪያኮ ፓራዶሽ አታካ ፓራዲጋ ባባባካይዴ ላይዶ ባሮዚ ካታላቬሪያና ማንድሬ ፓልቨርታ ይዳለካ ብራሃሱዳ ባሪያኖን ድሮሶ ቨርታ ይዳለካ ቫዲጋ ባሃሽ። እሳትን ጠረውበት። እሳት በታሰረባችሁ ጉዳይ ላይ፣ በቆመባችሁ ጉዳይ ላይ፣ ግራ በተጋባችሁበት ጉዳይ ላይ አሁን በጌታ በኢየሱስ ስም እሳትን ጠራው። አሁን በጌታ በኢየሱስ ስም እሳትን ጠራው። እርግማንን ሁሉ የሚበላ የእግዚአብሔር እሳት፣ እርግማንን ከህይወታችሁ ላይ የሚያቃጥል የመንፈስ ቅዱስ እሳት በኢየሱስ ስም ተለቀቀ። በኢየሱስ ስም ተለቀቀ። ከዚህ ጸሎት በኋላ አምናለሁ ከዚህ ጸሎት በኋላ እርግማን በእናንተ ህይወት ላይ አይሰለጥንም። እርግማን በእናንተ ህይወት ላይ ድል ፈንታ አይኖረውም። በናዝሬቱ በጌታ በኢየሱስ ስም አዲቫሃሶ ታካ ፓራዶሽ ደገበሬዲያ ላባባባይኔ ሜሌከቬሪያኖ ሳታካ ብራይዳ ለካብራሃሱዳ ጃላባሩዳ ላዲቬሪያ ዶራ ቬደሌ ፕሬዴ ቬዲጋ ባባካዬ ካቤሪያኖስ ተሰበረ። እርግማን ተሰበረ። በኢየሱስ ስም ተሰበረ።
ተሰበረ። እንደ ሌላ ሰው ሆናችሁ ተቀየራችሁ። እንደ ሌላ ሰው ሆናችሁ ተለወጣችሁ። እንደ ሌላ ሰው አድርጎ የሚቀይር መንፈስ፣ እንደ ሌላ ሰው አድርጎ የሚለውጥ መንፈስ ከእርግማን በታች አይደላችሁም። ከበሽታ በታች አይደላችሁም። ከድህነት በታች አይደላችሁም። ግራ ከመጋባት በታች አይደላችሁም። እነዚህም ነገሮች ሁሉ ኦቨርካም አድርጋችሁ አሸንፋችሁ መውጣት ጀመራችሁ። በጌታ በኢየሱስ ስም ጀመራችሁ። በጌታ በኢየሱስ ስም ጀመራችሁ። እነዚህን ነገሮች ሁሉ ኦቨርካም አድርጋችሁ በመንፈስ ቅዱስ ኃይል በክርስቶስ ላይ ባለ እምነት፣ በክርስቶስ ላይ ባለ እምነት፣ በክርስቶስ ላይ ባለ እምነት አሸንፋችሁ ወጣችሁ። አሸንፋችሁ ወጣችሁ በጌታ በኢየሱስ ስም። ሎቫኒያ ኮራቬኔ ሜንደሌ ብሬደሌ ቬዲጋ ባባካዬ ካብራሃሻታ ካባራኖሳ ታይዳ ዲያኮቬሪያና ማንድሮሶ ቬርኖ ሌሪያኖ ሻሊጋ ራቬደሌ ፕሬደሌ ቬዲጋ ባባባይዴ አልበርታይዳ ለካብራሃሱ ራካታያ ማንደሌ ገባራ ካባባባካያ አላቪዲያሎ ራዲጎ ዲያሎ ቨርታይዳ ለካብራሃሱ እግዚአብሔር ነጻነታችሁን አሁን አወጀ። እግዚአብሔር ነጻነታችሁን አሁን አወጀ። እግዚአብሔር መፈታታችሁን አሁን አወጀ። እግዚአብሔር ነጻነታችሁን አሁን አወጀ። አወጀ 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 አወጀ። ከባርነት በኢየሱስ ስም ነጻ ወጣችሁ። ከእስራት በኢየሱስ ስም ተፈታችሁ። በኢየሱስ ስም ተፈታችሁ። በኢየሱስ ስም ተፈታችሁ። በኢየሱስ ስም ተፈታችሁ። ተፈታችሁ ተፈታችሁ ተፈታችሁ። ኢየሱስ ክርስቶስ አንድ ጊዜ ቤተ መቅደስ ላይ እንደዚህ አለ። አንዲት ሴት አጉብጣ ወገቧ ጎብጦ በመጣች ጊዜ እቺ የአብርሃም ዘር ሆና ሳለ እንዴት እስካሁን 18 ዓመት ሙሉ እንደዚህ ትሆናለች አለ። የአብርሃም ዘር እኮ ነች አለ። ኢየሱስ ጌታ ነው። እናንተ የእግዚአብሔር ልጆች ሆናችሁ እርግማን ከዚህ በኋላ አይገዛችሁም። እርግማን ኢየሱስ መስቀል ላይ ወስዶታል። እርግማናችሁን ኢየሱስ መስቀል ላይ ወስዶታል። የትኛውም አይነት የዘር ማንዘር ከርስ ከዚህ በኋላ በእናንተ ህይወት ላይ አቅም አይኖረውም። ከዚህ በኋላ በእናንተ ህይወት ላይ ጉልበት አይኖረውም። አይኖረውም እንጂ ኢየሱስም አይኖረውም። በጌታ በኢየሱስ ስም ተፈታችሁ። በኢየሱስ ስም ተፈታችሁ። በኢየሱስ ስም ነጻ ወጣችሁ። በኢየሱስ ስም ነጻ ወጣችሁ። በኢየሱስ ስም ነጻ ወጣችሁ። በኢየሱስ ስም እርግማን ተሰበረ። እርግማን ተሰበረ። ከዘጠኝ ዘር የሚመጣ የሚሳብ የትኛውም አይነት እርግማን በጌታ በኢየሱስ ስም ተሰበረ። በጌታ በኢየሱስ ስም ተሰበረ። በጌታ በኢየሱስ ማላቫኒያኩ ካዳቬኖ ሻታካ ብራይደል ካብራሃሱዳ አዲቬሪያ ካባባሮ ሻታካ ብራይደል ካቬሪያና ማንድሬ ፓልቨርታ ይደል ካብራሃሱ ራካይደ ዲያላ ካቬሪያና ማንድሬ ለጌዴጌ ብራሻታ ካባራዲጋ ባሽ ላካቫሃሱዳ ዲያኮቬሪያና ማንድሮ ሶቨርኖ ለብራኖ ሻታካ ቫዲጋ ባሽ ሜሌኬቫሃሱ ታይዴ ነጻ ወጣው እያላችሁ አውጁ። ነጻ ወጣው ተፈታው። አይሰራብኝም። በእናቴ በኩል በአባቴ በኩል የሚመጣ እርግማን አይሰራብኝም። አይሰራባችሁም። በኢየሱስ ስም አይሰራባችሁም። በኢየሱስ ስም አይሰራባችሁም። ነጻ ወጣችሁ። ተፈታችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። አምነን በዚህ ማለዳ ይህንን ጸሎት ጸልየናል። ይህንን ጸሎት ከኔ ጋር አብራችሁ የጸለያችሁ በሙሉ መንፈሳዊ አቅም ተለቀቀላችሁ። መንፈሳዊ ጉልበት ተለቀቀላችሁ። እግዚአብሔር አዲስን ነገር በህይወታችሁ ላይ ከዚህ ሰዓትና ደቂቃ ጀምሮ ማድረግ ይጀምራል። የተባረካችሁ ሰዎች ይህንን ሼር አድርጉ። ለብዙዎች እንዲደርስ፣ ብዙዎች እንዲጸልዩ፣ እንዲባረኩበት አድርጉ። ደግሞ ይህንን ዩቱብ ቻናል ሰብስክራይብ እያደረጋችሁ ከዚህ በኋላ በየቀኑ አዳዲስ ነገር ወደ እናንተ አመጣለሁ። ጸልይላችኋለሁ። እግዚአብሔር በብዙ እንደሚጎበኛችሁ አምናለሁ። በብዙ እንደሚነካችሁ አምናለሁ። እግዚአብሔር ከአፌ ቃል ጋር ሆኖ እንደሚሰራም አምናለሁ። ስለዚህ እግዚአብሔር ይባረካችኋል። ሰብስክራይብ አድርጉ። በግል እንድጸልይላችሁ የምትፈልጉ ስልኬን ከስራ አስቀምጥላችኋለሁ። ደውላችሁ ጸልይላችኋለሁ። እግዚአብሔር ተአምራትን በእናንተ ህይወት ያደርጋል። አሜን። በኢየሱስ